ሰላም ክቡራን የቪዲዮችን ተከታታዮች በዚህ ቱቶሪያል ክፍል የምናየው ኢታፕስ ክላስ ሲሆን በኢታፕስ ክላሳችን በባለፈው ክፍል አንድ G+3 ስትራክቸር አርኪቴክቸራል ፕላኑን ተከትለን ስትራክቸሩን ለመስራት እየሞከረን ነበር በባለፈው ክፍል ከሱ ቀጥለን አብረን የምናይ ይሆናል ማለት ነው። ከባለፈው ቀጥለን እዚህ ጋር እንደምታዩት ኦሬዲ እንትኔን ሰርቼ ነበር ያቆምኩት ግሪድ ሲስተሜን እንደገና ደግሞ ዲፋይን ስክሪፕተን ማቴሪያል ሴክሽናችንን ዲፋይን አድርገን ነበር እንዲሁም በተጨማሪ ሴክሽን ፕሮፐርቲያችንን ፍሬም ሴክሽን እና ስላብ ሴክሽናችንን ዲፋይን አድርገን ነበር ያቆምነው። በዚህኛው ክፍል ደግሞ ከዛ ቀጥለን የምናየው ይሆናል። ከዛ በፊት ግን ለቻናላችን አዲስ ሆናችሁ ሰብስክራይብ የሚለውን በጣም በመጫን እንዲሁም የደውል ምልክቱን ተጫኑ ቶሎ ቶሎ ቪዲዮ ስንለቅ እንዲደርሳችሁ። እንዲሁም በተጨማሪ የቴሌግራም ቻናላችንን ኢንጂነሪንግ ሶሉሽን ብላችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ጆይን ማድረግ ትችላላችሁ። ኦንላይን ትሬኒንጎችን መውሰድ ትችላላችሁ ከዚህ ቴሌግራም ላይ። አብረን ወደ ክላሳችን እንቀጥል። እዚህ ጋር እንደምታዩት ይህንን ግሪዶችንን ሰርተን ነበር ያቆምነው። ከዛ ቀጥለን ወደ ሞዴሊንግ ነው የምንሄደው። ኖርማሊ ግራውንድ ላይ እንሂድ። ግራውንድ ፍሎር ላይ ግራውንድ ፍሎር ላይ ካረግን በኋላ ኮለን ሞዴል ከማድረግ የምንጀምር ይሆናል። መጀመሪያ ራይት ክሊክ ብዬ አድ ኦር ሞዲፋይ ውስጥ ገብቼ ስቶሪ ዳታዬን ቲፒካል ስቶሪውን ላስተካክል። ከፋውንዴሽን ጀምረን እስከ ፈርስት ፍሎር ድረስ ተመሳሳይ ኮለን ሳይዝ ከዛ እየቀነሰ እንዲሄድ ነው ፈልገው። ስለዚህ ለጊዜው ግራውንዴን ስለበለውና ፈርስት ፍሎሬን ከግራውንዴ ጋር ላመሳስል። ከዛ በኋላ ከሱ በላይ ያለው ደግሞ ሰከንዴን ማስተር ስቶሪ ያደርግና ሰርድ ፍሎሬ ከሰከንድ ፍሎር ጋር እንዲመሳሰል አደርገዋለሁ ማለት ነው። ከሰከንድ ፍሎር ጋር ከዛ ሩፍ ቴራሴ እና ዋተር ታንከሩ ለየብቻ ስለሚሰራ ኖ ልበለው ምንም ተመሳሳይ የለውም ማለት ነው። በዚህ መንገድ እናስተካክላለን ማለት ነው። ያልኩኝ ነው ከፋውንዴሽን እስከ ፈርስት ፍሎር ተመሳሳይ የሆነ የኮለን ሴክሽን ከዛ እየቀነሰ እንዲሄድ ማለት ነው። ሲሚላሬን ካስተካከልኩ በኋላ ኦኬ እለዋለሁ ማለት ነው። እቺን ካስተካከልኩኝ በኋላ እዚህ ጋር መግጃው ስለሚከለለኝ ነው ዋን ስቶሪ የምትለዋን ሲሚላር ስቶሪ ላይ አረጋታለሁ ማለት ነው። ተመሳሳይ ስቶሪ እንዲሆን ሲሚላር ስቶሪ። ከዛ ፋውንዴሽን የሚነሳው እስከ ፈርስት ፍሎር ኦሬዲ ሲሚላር ስራርኩት እስከ ፈርስት ፍሎር ይሰራልኛል። ሲሚላር የሆነ ከፋውንዴሽን የሚነሳው ኮለን ሳይዝ 30 በ40 ነው። እዚህ ጋር ብቻ ኪክ ድሮ ኮለን የሚለውን እንጠቀማለሁ። እንደምታዩት ኮለን 25 በ40 አለ። እኔ የፈልገው ኮለን 30 በ40 ነው። አቅጣጫውን ደግሞ ያው አርኪቴክቸራል ጋር ተመሳሳይ ቢሆን ስለሚመከር ረጅሙ ሳይድ ወደዚህ ስለሆነ እዚህ ጋር መጥቼ አንግሌን 90 ዲግሪ ያደርገዋለሁ እንፈልገውን አቅጣጫ እንዲይዝልኝ። ከዛ በተጨማሪ ደግሞ ኮለን ያለበትን ቦታዎች ቼክ እያደረኩኝ ኮለኒን ስላለው ማለት ነው። እዚህ ጋር እንደምታዩት አንድ እዚህ ጋር ማሳየት ትችላላችሁ። 1A ላይ 1B ላይ ያለ 1C ላይ ግን እንደምታዩት የለም ግሪን ኤሪያ ስለሆነ። ስለዚህ እዚህ ጋር መጥቼ ሁለቱ ላይ ያለ ማለት ነው 1C ላይ ኮለን የለኝም ማለት ነው። በዚህ መንገድ 30 በ40 ኮለኒን እንሰራለሁ። ከዛ ቀጣይ ያለው አክሲስ ቱ ላይም ቼክ አደርገዋለሁ። እዚህ ጋር ደግሞ ሶስቱም አለ። ስለዚህ ይሄን ሶስቱን ልክ እንደዚህ ሰሌክት አደርጋለሁ ማለት ነው። ከዛ አክሲስ 3 ላይም ሲሄድ ሶስቱም አለ። አሁንም አክሲስ 3 ላይም ሄጄ ሶስቱን ሰሌክት አደርጋለሁ። ከዛ ደግሞ አክሲስ 4 ጋር ሄዳለሁ። አክሲስ 4 ጋር እዚህም ሶስቱም ስላለ አክሲስ 4 ሶስቱም ይኖራል ማለት ነው። በዚህ መንገድ ኮለን እንሰራለሁ። ከዛ ወደ ላይ ወጣለሁ ፈርስት ፍሎር ከዛ ሰከንድ ፍሎር ላይ ስወጣ የለም እዚህ ጋር ምክንያቱም እስከዛ ድረስ ነው ስራልኝ ያልኩት። እዚህ ጋር ደግሞ ሲደርስ ኮለኔ 30 በ40 የነበረው እንዲቀንስ ነው ፈልገው ብያለሁ። 25 በ40 ይሁን። ኮለኔ 25 በ40 ነው። ራሱን መድገም ነው። እዚህ ድረስ አለ። ከዚህ በኋላ ያለውን አንድ ላይ እንደሰልክት ማድረግ እችላለሁ ጊዜ ለመቆጠብ። በዚህ መንገድ በቀላሉ ኮለኔን አስቀምጣለሁ። ከዛ ሰርዴ ያው ከዚህ ጋር ተመሳሳይ ነው። ቀጣይ ያለው ግን የለም። ስለምቀንሰው ኮለኑን አሁንም 25 በ40 የነበረውን 20 በ40 አደርገዋለሁ ማለት ነው። ያው ይሄ ለብቻው ይሰራል ማለት ነው። ቴራስ ነው 20 በ40 ነው። እዚህ ጋር እመጣለሁ። እቺ ነች። ከዚህ በኋላ ያለው ደግሞ ሙሉ ነው 20 በ40። ከዛ ውሃ ታንከር ጋር ሄዳለሁ። ያው ውሃ ታንከር የምትሆነን እዚህ ጋር ካያችሁት ሩፍ ቴራሱ ላይ ድረስ ይወጣል። ውሃ ታንከር እቺ ነው የምትሆነው ወደ ላይ የምትወጣው ማለት ነው። ምክንያቱም እዚህ ቴራሱ ላይ አቬሌብል ከሆነ ጣራ ስለሚያስፈልገው ማለት ነው። እዚህ ጋር እንደምታዩት ማለት ነው ብቻዋን ትወጣለች። ስለዚህ እዚህ ጋር መጣና ውሃ ታንከሬ ጋር አራቱን ኮለን አወጣለሁ ማለት ነው። አይ ቲንክ 2B 2C 3B እና 3C ማለት ነው። ስለዚህ እዚህ ጋር መጥቼ ውሃ ታንከሬ ደግሞ 20 በ40 የነበረውን 20 በ30 ካለኝ
እጠቀማለሁ 20 በ30 አይ ቲንክ አልፈጠርኩም ለጊዜው እኔ ልፍጠር ድጋሚ ሶ ራሱን አድ ኮፒ ልበለውና 20 በ30 በኋላ ፕሪሊሚናሪ ሴክሽን ነው ይሄ ስለዚህ በኋላ ላይ ፌል የሚያደርግ ከሆነ ጨምረዋለሁ ፓስ የሚያደርግ ከሆነ ልጠቀመው እችላለሁ ማለት ነው ውሃ ታንከሩ የሚሸከመው 20 በ30 ላድርገው ስለዚህ ዴብዙ 300 ላድርገው ማለት ነው 20 በ30 ሌላው ተመሳሳይ ነው አድ ኮፒ ስላልኩኝ ችግር የለውም ያው እቺን ተመሳሳይ ለማድረግ ያክል ይሄን ላጥፈው ኮለን ለማለት ነው ኮለን 20 በ30 አለኝ ስለዚህ በጣና ሆነም ይሄን መርጣለሁ 20 በ40 ሳይሆን 20 በ30 እንመርጣለሁ ማለት ነው ስለዚህ ያወራነውን አይ ቲንክ ቱና 3 ላይ ያለው ነው ቱና 3 ላይ ያለው ይሄን ኮለን ነው ያወራነው ማለት ነው ስለዚህ በዚህ መንገድ እንሰራለን 3ዲውን ብታዩት ልክ እንደዚህ ኮለናችንን ማየት ትችላላችሁ ኢቭን ሬንደር ማርጋችሁ ማየት ትችላላችሁ ልክ እንደዚህ ማለት ነው ኮለናችሁ ሲቀንስ ልክ እንደዚህ ማየት ትችላላችሁ ማለት ነው ወደዚህ እንድትወጡ እንደዚህ ብትመጡ እዚህ ጋር ያሳያችኋል ማለት ነው እየቀነሰ ሲሄድ ኮለኑ ያሳያችኋል ማለት ነው ካስፈለገ እዚህም ጋር እቺን መጫን እንችላላችሁ ሬንደሩን ለማየት ሶ በዚህ መንገድ በቀላሉ ኮለናችንን መስራት እንችላለን ከዛ ደግሞ ቢማችንን ደግሞ እንሰራለን ሶሪ ሬንደር ያደረገውን እንዲያጠፋ ሾን ዲፎርመር ሼፕ ልበለው ከዛ ቢም ሰራለሁ ግሬድ ቢም ልስራኔ ይሄው ኪክ ድሮፕ ቢም የሚለውን መርጣለሁ ፕሮፐርቲስ ጠይቀኝ እዚህ ጋር መጥቼ ግሬድ ቢሜ 20 በ40 ላድርገው ለጊዜው 20 በ40 ነው ግሬድ ቢሜ ሶ እዚህ ጋር መጥቼ ልክ እንደዚህ ክሊክ እያደረኩኝ ወይም ለዚህም እንደዚህ ሰሌክት ማድረግ ስለምችል ልክ እንደዚህ ባንዴ ሁሉንም ሰሌክት አደርገዋለሁ ማለት ነው እዚህ ጋር እንደምታዩት ልክ እንደዚህ ሰሌክት አደርገዋለሁ በዚህ መንገድ ሰሌክት አደርገዋለሁ ማለት ነው እዚህ ጋር እንደምታዩት ይሄ ግራውንድ ፍሎራችን ነው አይ ቲንክ ግን አንድ ነገር ተሳስተናል ኦልሬዲ ሲሚላር ስቶሪ ላይ ስላለ እንደምታዩት ፈርስት ላይ ይሰራዋል ወደ ላይም ስትጡ ሰከንድ ላይ ይሰራዋል እንደምታዩት ለጊዜው ችግር የለውም በኋላ አስተካክለዋለሁ እንደውም እንዲ ሰሌክት ላድርገውና ከዛ ሪፕሊኬት ላድርገው ኤዲት ሪፕሊኬት ከዛ በኋላ እዚህ ጋር መጣና ማስተካከለው ታዩኛላችሁ ሶ ስቶሪ ላይ ነኝ አይ ቲንክ ፈርስት ላይ ነው የተሰራው ይሄ ሰከንድ እና ሰርድ ከዛ ሩፍ ቴራስ ላይ ድገመው ሶ እንደምታዩት አሁን ይደግመዋል ማለት ነው ላይ ድረስ እሺ መለሳለሁ ከዛ ግራውንድ ጋር ልመለስና ይሄ ያው የሰራሁት በግሬድ ቢም አይደለ ጂቢ 20 በ40 ነው ሶ ፈርስትም ስወጣ ጂቢ 20 በ40 ነው የሚለው ሶ እኔ ፍሎር ቢም 20 በ40 ነው ፈልገው ስለዚህ ራይት ክሊክ ላድርግና አዶር ሞዲፋይ ከዛ ሞዲፋይ ኦር ሾው ስቶሪ ዳታ ላይ ልግባና ግራውንድ የሚለውን ኖ ልበለው ሰከንድ የሚለውንም ኖ ልበለውና ፈርስት እንትሏን ማስተር ላርጋት አንደኛ ፎቄን ተመሳሳይ ሶ ሰከንድ ፍሎሬም ከፈርስት ፍሎር ጋር ተመሳሳይ እንዲሆን ላርገው እንደምታዩት ተመሳሳይ አድርጌያለሁ ለሩፍ ቴራስ ለብቻው ተጠቀማለሁ ሶ ልክ እንደዚህ ፈርስቱን ተመሳሳይ አድርጌ ኦኬ እለዋለሁ ስቲል ሲሚላር ላይ ስላለ እንደዚህ ሰሌክት ሳረገው ፈርስትም ሰከንድም ሰርድም ሰሌክት ይሆናል ማለት ነው እዚህ ጋር እንደምታዩት ሰሌክት አሁን እዚህ ጋር ብታዩት ሰከንድም ሰሌክት ሆኗል ከዛ ሰርድም ሰሌክት ሆኗል ማለት ነው ሰሌክት ያልሆነው ሩፍ ብቻ ነው በኋላ ስለምሰራ ተውት ሶ በቀላሉ ሰሌክት ካረኩ በኋላ አሳይን ፍሬም ሴክሽን መፈልገውን ሴክሽን አሳይን አደርግለታለሁ which is floor beam 20 በ40 ስለፈለኩ floor beam 20 በ40 የሚለውን ሰሌክት አድርጌ ኦኬ እለዋለሁ ሶ እንደምታዩት 20 በ40 ፍሎሬን አደረኩት ማለት ነው ተመሳሳይ ሩፉ ጋር እንደምታዩት ግሬድ ቢም ነው የሚለኝ ምንም ሲሚላር ላይ ቢሆንም ምንም ስለሌለው ከሱ ጋር የሚመሳሰል ምንም ችግር የለውም ስለዚህ ሰሌክት አደርገዋለሁ ከዛ አሳይን ፍሬም ሴክሽን እለውና ሩፍ ቴራስ 20 በ35 ተዘጋጅቼለታለሁ አፕላይ ሳደርገው ሩፍ ቴራስ 20 በ35 ላይ የተዘለለ እንዳይኖር ቼክ አድርጉ በዚህ መንገድ ሩፍ ቴራስ ያስተካክላል ከዛ ውሃ ታንከር ያው መሳለው ራሴ which is እዚህ ጋር መጥቼ እኔ የፈልገው ዋተር ታንከር 20 በ30 ነው ሶ ልክ እንደዚህ ሰሌክት አደርገዋለሁ ማለት ነው ሶ በዚህ መንገድ በቀላሉ ፍሬሜን መሳል እችላለሁ ማለት ነው እዚህ ጋር እንደምታዩት በደንብ ያሳያችኋል ብዬ አስባለሁ ልክ እንደዚህ በቀላሉ ፍሬም ስትራክቸሬ ቢም እና ኮለኔን ሰሌክት ማድረግ እችላለሁ ማለት ነው በዚህ መንገድ ሶ እንዳስፈላጊነቱ በኋላ ሞዴል ሳረግ የሚጠፋ የሚጨመርም ሊኖር ይችላል እሱን በኋላ የምሰራው ነው ሶ ሌላው እስላባችንን ደግሞ ሞዴል እናደርጋለን እስላባችንን ሞዴል ለማድረግ እኛ ሞዴል የምናደርገው ግራውንድ ላይ ሳይሆን ፈርስት ፍሎር ላይ ነው ምክንያቱም ግራውንድ ላይ
ላይክ በስተሻታ ወይም ደግሞ በሃርድኮር የሚሰራ ስለሆነ እዚህ ላይ ከሳለው ኢታፕሱ ላይ ከሳለው ስላቡን ወደ ግሬድ ቢም ትራንስፈር ያደርግብናል። ያው አክቹአሊ ደግሞ ስላባችን ወደ ግሬድ ቢም ግራውንድ ስላባችን ወደ ግሬድ ቢሙ ሎድ ትራንስፈር እንዲያደርግ አንፈልግም። ምክንያቱም ወደ መሬት ጋር ግንኙነት ስላለው ሎዱን ወደ መሬት ትራንስፈር እንዲያደርግ ነው የምንፈልገው። ለጊዜው አለመሳል ይችላል። ስላችሁትም ነል ኮንዲሽንም መስጠት ትችላላችሁ ስላቡን ሎዱን እንዳያስተላልፍ ካስፈለገ ግን አለመሳል ቤስት ሪኮመንዴሽን ስለሆነ ባንስለው ይሻላል። ስላቤን እንሰራለን የፈርስት ፍሎሬን ማለት ነው። እዚህ ጋር እንደምታዩት ስላቦች ያሉ ስቴሪንግ ቦታ ብቻ ነው ዋና ለይቼ ማወቅ ያለብኝ። ለምሳሌ እዚህ ጋር ላንዲንጌ ከኮለኑ ወደ ላይ ይወጣል ከአክሲስ 2 ወደ ላይ። ስለዚህ ምን ያህል እንደሚወጣ እናየዋለን። ያው ሁሌም ከሴንተር ነው የምንለካው። ከዚህ ሴንተር እስከዚህ ድረስ ላንዲንጌ ምን ያህል እንደሚወጣ ያለው እዚህ ጋር እንዲህ ስትለኩት አልታይ ካለ ማች ፕሮፐርቲ በሉትና ይህንን ዳይሜንሽን ወደዚህ አመሳስለልኝ ስትሉት ያመሳስላላችኋል። እንደምታዩት ሜትር ከ50 ነው ወደ ላይ የወጣው። ከአክሲስ 2 ወደ ላይ ሜትር ከ50 ወጥቷል። እዚህ ጋር ይሄ ማለት ነው ወደዚህ ሜትር ከ50 ነው የወጣው። ስለዚህ ድሮ ሪፈረንስ ፖይንት የሚለውን እንጠቀም። ድሮ ሪፈረንስ ፖይንት ወደ ዋይ ነው። ይሄ ወደ ላይ ስለሆነ ዋይ ነው። ወደ ታች ከሆነ ደግሞ ወደ ታች ከሆነ ማይነስ ዋይ ነው። ወደ ላይ ፖዚቲቭ ዋይ ነው። ወደዚህ ኔጌቲቭ ኤክስ ነው። ወደዚህ ደግሞ ፖዚቲቭ ኤክስ ነው። ያው ቀላል ስለሆነ ነው። ወደ ላይ ስለሆነ ፖዚቲቭ ነው which is 1500 ነው። ያው በሚሊሜትር ስለሆነ ነው ሜትር ከ50 ማለት ነው። ቺን ሰሌክት ማድረግ እችላለሁ። ቺንም ሰሌክት ማድረግ እችላለሁ ማለት ነው። በተመሳሳይ ስቴሩ ታች እዚህ ኮለን ድረስ አይደርስም። ስለዚህ ከአክሲስ 3 ስቴሬ እዚህ አካባቢ ምን ያህል እንደሆነ ማች ፕሮፐርቲ ብዬ ማየት እችላለሁ። እንደምታዩት 152 ነው ከዚህ ከአክሲስ 3 ኮለን ወደ ላይ የሚወጣው። ስለዚህ ምን አደርጋለሁ እዚህ መለስና አሁንም በተመሳሳይ 152.0 አረጋለሁ 1520 ማለት ነው በሚሊሜትር። እዚህ ጋር መጥቼ ከዚህ ኮለን እዚህ ድረስ ነው ማለት ነው። እቺኛዋ ፓርት እንዳለ ምን አትሰራ ስላብ አትሰራ ፕላስ እዚህ ጋር ፍሎራችን ላይ እዚህ ጋር አይደል ካንቲሊቨር ነገር ነው ላንዲንጌ እንደምታዩት ስቴር ይሄ ነው ላንዲንጌ ካንቲሊቨር ስለሆነ ይሄ ቢም እዚህ ጋር መጥቶ ወደዚህ አልፍም። ይሄ ቢም ያለበለዚያ ሰው ይገጫል። እዚህ ደረጃ ስትወጡ ሰው ስለሚገጭ ይሄ ቢም አያስፈልገንም ማለት ነው። ቅድም እንዳልኳችሁ ይጠፋል በያችሁ ነበር። እዚህ ከቺኛዋን ሰሌክት አረጋታለሁ። በተመሳሳይ ያው ሲሚላር ስለሆነ ሰሌክት ያደርጉልኛል ማለት ነው። ሳርዴም ሰሌክት ሆኗል። እነኚህ ቢሞች አያስፈልጉም ይጠፋሉ ማለት ነው። ልመለስና ፈርስት ፍሎሬ ጋር ስላቤ መስራት ጀምራለሁ። ኪክ ድሮ ስላብ የምትለዋን ሰሌክት አድርጌ ስላቤ ደግሞ በባለፈው እንዳለው 15 ሳንቲም ነው የተጠቀምነው። ስላብ 15 ሳንቲም እነኚህን ሰሌክት አደርጋቸዋለሁ ማለት ነው መጀመሪያ። ከዛ አሁንም ሬክታንጉላር ስላብ ልጠቀምና 1150 ቺ ኮሪደር ስላብ ነች። ስቴሯ የሚጀምረው ከዚህ በላይ ስለሆነ ማለት ነው። ልክ እንደዚህ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር እቺኛዋን ስላብ ማለት ነው እዚህ ጋር ያለችዋን ስላብ በዚህ መንገድ በቀላሉ ማስቀመጥ ትችላላችሁ ማለት ነው። እቺን እናስቀምጣለን ማለት ነው። ስለዚህ ኖርማል ዋናው ስላቤን ሰርቻለሁ ማለት ነው። እዚህ ጋር እንደምታዩት ከዛ ሩፌም ጋር ሄጄ በተመሳሳይ ሩፋችንም ጋር ሄደን ምን ሰራ ይሆናል ማለት ነው። አይ ቲንክ እዚህ ጋር ግን ስላባችን እዚች ጋር ምን አለችን ኦፕኒንግ አለች። እዚህ ጋር እንደምታዩት ኦፕኒንግ አለች። ስለዚህ ኦፕኒንጓ ረስተናታል ዝም ብለን የሰራናት። ለጊዜው ይሄንን ኪክ ድሮ ስላብ እንበለውና ወይም ታውትና እዚህ ፈርስት ፍሎር ጋር እንሂድ። ከዛ በኋላ ቺን ስላብ እናጥፋት። በቱና በስሪ መሃል ያለችው ማለት ነች። እቺ ጋር በቱና በስሪ እዚህ ጋር ኦፕኒንግ አለን። ስለዚህ ምን ያህል እንደሆነች እኔ ከዚህ ኮለን እስከዚች ኦፕኒንግ ድረስ አይ ቲንክ ማች ፕሮፐርቲ ብለን ቼክ ብናረጋት 135 አካባቢ ነች እቺ። ከአክሲስ 2 ወደዚህ 135 ይሄዳል ማለት ነው። ከአክሲስ 2 ወደዚህ 135 ድሮ ሪፈረንስ ፖይንት እቺኛዋ 135 ነች። ሜትር ከ35 እንደማለት ነው። ቻትና ከዛ አሁንም ወደ ታች ደግሞ ምን ያህል እንደሆነች እናያታለን። ከዚህኛው ጫፍ እስከ እዚህ ጫፍ ምን ያህል እንደሆነ ማለት ነው ኦፕኒንጉ። ይሄንን በዚህ ብናየው 220 ይሆናል። 2 ሜትር ከ20 ማለት ነው። ወደ ታች 2 ሜትር ከ20 ነው። 0 አደርገዋለሁ። ወደ ታች ስለሆነ ኔጌቲቭ ነው የሚሆነው። ኔጌቲቭ 2220 ማለት ነው የሚሆነው። ወደ ታች 220 ከዚህ
2 ይሆናል ማለት ነው። በዚህ መንገድ በቀላሉ ኦፕኒንግ ዋን እናወጣታለን ማለት ነው። ከዛ ኪክ ድሮን ተጠቅሜ ድሮ ማድረግ እችላለሁ። አይ ሚን ኢሬጉላር ሼፕን ተጠቅሜ ድሮ ማድረግ እችላለሁ። ከዚች ተነስቼ እስከዚህ ልክ እንደዚህ ያረኩኝ ጀስት ጆይንቶቹን ብቻ ማገናኘት ነው ማለት ነው። ልክ እንደዚህ በቀላሉ ስላቤን መስራት እችላለሁ ማለት ነው። ሶ ይሄን ካያችሁት እዚህም ሲመጣ ሰርድ ፍሎር ላይም ሲመጣ ያሳያችኋል ማለት ነው። ከዛ ይሄ ፓርት ሩፍ ላይም ይደገማል። እዚህ ጋር እንደምታዩት ራሱ ነው ሩፍ ላይም የተደገመው። ስለዚህ ሩፍ ላይም እናደርገዋለን። ሶ ለጊዜው ሲሚላር የነበረው ዋን ስቶሪ እናርገውና ሰሌክት አደርገዋለሁ። ከዛ ወደ ላይ ቦታ እዚህ ላይ ነው ሪፕሊኬት ማድረገው። ኤዲት ሪፕሊኬት ከዛ ሩፍ ቴራስ የሚለውን ሰሌክት አደርጋለሁ። ከዛ ኦኬ ነው አሉ። በምታዩት መንገድ በቀላሉ ሪፕሊኬት ያደርግልናል ማለት ነው። ይሄንን አሁን ብታዩት ልክ እንደዚህ ሆኖ ታይታላችሁ ማለት ነው። በተመሳሳይ ደግሞ ውሃ ታንከር ላይም እንደዛው ፕላን ወተር ታንከር አለኝ። እዚህም ጋር ኪክ ድሮ ተጠቅሜ 15 ሳንቲም ስላቧን ድሮ አረጋታለሁ። ስለዚህ በዚህ መንገድ በቀላሉ ስላቤን ቢሜን እና ኮለኔን ድሮ ማድረግ እችላለሁ ማለት ነው። በቀጣይ ክፍል ደግሞ የምናየው እዚሁ ስላብ ላይ ካንቲሊቨር ስላቦቹን እንዲሁም ደግሞ ደረጃችንን ወይም ስቴር ኬዛችንን እንዴት አድርገን ሞዴል ማድረግ እንደምንችል አብረን የምናይ ይሆናል ማለት ነው። ሶ በቀጣይ ክፍል እስከምንገናኝ ባባይ ቻው።